አባ እንዴት ነው? ደህና ነዎት ወይ? ደህና ነው የኔ ልጅ? እግዚአብሔር ይመስገን። እግዚአብሔር ጤንነቱ እንዴት ነው? ኧረ እባክህ ወንድም የታመናል። ኧረ በስመ አብ በስመ አብ። የኔማ የብቻው ነው። ምንድን ነው የገጠማችሁ አባ? እዚህ ብዙ ተማሪዎችም አለን እኔም አለሁኝ። ቀብሩና ቀብሩ ሐውልትና ሐውልቱ መሀል ላይ የሆነ እንትን የመሶብ ወርቅ ታውቃለህ? አዎ መሶብ የእንጀራ ነው። ይህች ትንሽ አለኝ ተሙዴ ከፍ የምትል ሙዴ ይሻው። አዎ ተሙዴ ከፍ ትላለች። እሷ ውስጥ ጨሌ፣ ብር፣ ሽት ኑሯል። እዛ አርገው ቆሻሻ ላው ላይ ተደርጎበት ኑሯል። አሁን አባታችን መጥተው ምነው ማን ነው የምትኖሩት? እንግዲህ ቆሻሻ ታጸዱ ምን ያህሉ ብለው ተቆላይተው ሄዱ አሉ። ከዛ ተሰባስበው ያንን በእንጨት ነገር እየቆፈሩ ሲያወጡ ያቺ ሞሰባው ብቃትል እንዴ ከቤተ ክርስቲያን ጀርባ መቃብር ቦታ ነው። እዚህ ቤተልሔሙ ጎን ውጭ አይደለ? ቤተልሔሙ ጎን ነው የኔ ቤት። አሁን ብድግ ቢያደርገው አንድ ልጅ ሞሰብ ወርቅ ውስጥ መቶ ብር 50 ብር ምን 10 ብር 200 ብር ሽቱ ጭሌው አሁን ያንን አወጡና ሐውልቱ ላይ ያደረቁት እንደመራስ ብሏል። እሺ ተከፋፈል ነው እንዴው ሲያዝብኝ አንተዬው ሲያዝብኝ እቺ እኮ 800 ብር አለ የልሙትልህ እንዴ ጓጉቻ ነው አንድ ላይ የተገኘው ብሩ 8 ማን 2800 ስንት ነበራችሁ የተከፋፈላችሁት? ወደ ምን ያህል መቼም 300 ብር ደረሰን። አሁን ለንመነዝር ብንሄድ እንደመበላሸት ብሏል። አይመነዘርም አሉ። እንደገና ሁለት ልጆች 600 ብር ወዲያው መንዝረው ሰክረውበት አደሩ። እኔ ያችን ብር 300 አለች ሲያርጃለሁ። ከዛ ከ300 ብር 100 ብር ትንሽ ትሻላለች። ብርቱካን ገዛሁና በላሁበት። ስበላበት ሆዲያም ነኝ። ሆዲያን ስንጥቅ አያደርገኝም። ስንጥቅ ይኸው እግዚአብሔር ያሳየ የመጓጓት የተረገምኩ ነኝ። 800 ኪሴ እያለ ያንን ስንጥቅ አደረገ። ነፍስ እጅ ሽቅብ ኧረ ሐኪም ቤት ውሰድ 2 ሰዓት ግል ሄድኩኝ። ደግሞ ግማሽ በቀኝ ጎኔ ነው። ከዛ ደግሞ ራሴን ሽቅብ ማስታገሻ ሰጠኝ። አሁን አስራት እንጂ ነው ምን ታደርጋለህ አለኝ። መጣሁ ቤቴ ተኛው። ምን ልሞት መጀመሪያ ያነሳው ልጅ እንዴተኛ 7 ሰዓት ሲሆን አለ ይጠራኛል። እሺ ብድግ ብላለ ሰይል ብድግ አድርጎ እየገተታለ መቃብሩ ላይ እየገተተ ምን እያለ እየመታው መጋኛው ከዛ አሁን እንደገና ብድግ አድርገው አፋፍሶ አስገቡት። እናቱ መታ ወሰደችው። እናቱ እዛ ሀገር ናት። እዛ አሁን እስካሁን ሐኪም ቤት ነው። አሁን መቼ ለተወጣሁኝ አለ። ቅርብ ጊዜ ነው ይሄ ነው። 4 ሳምንት ቢሆነው ነው። በስላሴ ከዛ ያንን አንደኛው ደግሞ የተካፈለውን ጠጅ የጠጣበትን እሱን ደግሞ ቅዘን ሽቅብ ከዛ ደግሞ አንደኛው ለሊት ተነስታ ይለኛል። ተነስ ውጣ ይለኛል። ከዛ በኋላ ያንን ብር ያልተመነዘረውን እንኳን ያውላ እንዲሁ ላይኔ እንደታሳግኝ አልኩኝ። ወስደው ጣሉት። ከዛ ምን አወጣልሃለሁ ያው ምርመራው እናንተ ሰፈር አንድ ወዲያጅ ያለኝ ምርመራውን በነፃ መርምሮኝ 800 ብር መድኃኒት አወጣሁኝ። በስመ አብ ያለውንም ወሰደው ማለት ነው። ያለውንም ወሰደው። እና አሁን ትንሽ ተሻለኝ። 3 ቀን ያው እህል ምን አልበላሁም ነበረ። መቼም በግድ ነው የተረፍኩት። እዚህ ክንድ ላይ የሚተከለው ተክሎ በግድ ነፍሴ የመጣልኝ። በስመ አብ ወልድ መንፈስ ቅዱስ ይገርማል። እንዲህ አድርገው እና ምንድን ነው ቢባል አምልኮ ባዕድ የሚያመልኩ ሰዎች አንጥተው ጥለውን ነው። እንግዲህ ጨሌውን ማቆም ፈልገው ይሄ ባዕድ አምልኮ ማቆም ፈልገው አምጥተው ጥለውታል። እና አምጣ የኔ ነው ይላል ማለት ነው። የራሴ አትንካኮ ነው ገንዘቤን እንዲያው ሲያቀብጠን አንቶይ ብንቶስ ምን ያደረገን ነበር? እንዲህ አድርገው የሚባል አሁን እሱ እንደታመመ ነው የወደቀው። ገና አልተሻለውም። በስመ አብ ወልድ መንፈስ ቅዱስ። እርሶን ሳላቃዥዎትም ማቃዠት ብቻ ሳይሆን ሆዴን ተርትሮ ሊገለኝ ኩላሊቴን በዚህ እንደገና ሆዴን ግማሽ ሆዴን ከዛ ቱቻ ነው እህል የለም። ሄደ 3 ቀን የጠናብኝ ጊዜ ነው። አንድ ያጎታሌን ሐኪም ውሰድ ብዬ እዚህኛ ክሊኒክ የሚሉታል እዛ
እንትን አለ። ያማያሽለኝ ሆነ እንደ በዚህ በእናንተ ቀበሌ ያለ ደግሞ ፀሐይ መታሰቢያ የሚል እሱ በደንብ አድርጎ አከመኝ፣ አንጥቶ ቤት ያኖረኝ። መቼም 8 ቀን አሬም በላሁ። አንተው በስላሴ ስም ይገርማል በእውነት አባ። ኧረ በጣም የሚገርም ቤተክርስቲያን። አንተ ቤተክርስቲያን ሌላ ቦታ ቢጥሉት ምን ያደርጋል? አዎ ብዙ ጊዜ እንግዲህ ቤተክርስቲያን አምጥተው የሚጥሉት እንዳይነካቸው ነው፣ እንዳይተናኮላቸው ነው። ግን ቤተክርስቲያንን ደግሞ መንፈሱ ራሱ እንደው እዛ ቦታ ላይ ተጥሎም እንኳን አለማረፉ አይገርምም? ኧረ አያርፍም እሱ። ምን እሱ እኮ ስልጣን አለው ኃይል የለውም እንጂ በሰው ላይ እኮ። እና እንደዚህ ነው እላለሁ ተስፍዬ። እንኳን እግዚአብሔር ማረዎት አባታችን። አዎ ማረኝ። ባዴም በቅሎ ቋጭል ተጨምሮ ሊሆን የኔ ወንድም። አዎ ግን እነዛ አገልጋዮች ናቸው ወይስ እንዲሁ ዝም ብለው እዛ መቃብር አካባቢ የሚያጸዱ ናቸው? አንደኛው መሪጌታ ነው፣ ተቀጣሪ ነው። አንደኛውም ሁለቱ የቆሎ ተማሪ ናቸው። ሌሎቹ ደግሞ እንደዛው ድልድይ ናቸው። እዛው አካባቢ እንደዛው አካባቢ ነው። እነዛ ተሁሉ አንዱ ነው ተቀጣሪው። በቀር የቀረው እኔም ያው እኔ ነኝ። ሌሎቹም እንደዲጤ ተማሪ ምናምን ናቸው። ወይ ጉድ! የእርሶ ቤት እዛው መቃብር ቦታው አካባቢ ነው? እዛው ነው፣ ቅርብ ነው። ወደ ቤት ስሄድ ባጠገቡ ነው የምሄደው። ስሄድ ሰውታም በዛ ነው፣ እዛው ነው። ለጽዳት ሲባል መቃብሩ እንዲጸዳ ሲባል ነው እንግዲህ የታወቀው ማለት ነው። አዎ የታወቀው። አሁን አባታችን መጥተው አለቃው እንዴት የእግሪ ምሳምን ብለዋል አታጸዱም ያሉና ከዛ እንግዲህ ይህንን እንዲያው ቆሻሻ የተጣለበትን ደግሞ እንዲያው ፔስታል ምናምን የተጣለበት ያንን ሲያነሳሱ ነው ፔስታሉ ምናምን ስንጥልበት ሃይላንድ ስንጥልበት ውስጥ ለብሷል። ከዛ በቃላ 2800 ብር እዛ ሙዲያው ውስጥ አቤት እንግዲህ ለጠቋር ወይም ለመንፈሱ ለዛሩ የተቀመጠ ነው የሚሆነው ማለት ነው እዛ ውስጥ። አዎ ያው እንግዲህ ያው ለዛሩ ላጅ ለምናምን ነው ያው ቡዲያ መቼስ እንግዲህ አዲያሱስ ገንዘብ የለም ነካችሁ ነው አራችንን ያበላል። እንግዲህ ወዶ ፈቅዶ የሚያነሳው ሰው ቢኖር ኖሮ ደግሞ ተከትሎ ትሄድ ነበር ማለት ነው፣ አብሮት ይመለክ ነበር ማለት ነው። አዎ እንዴ ይገርም ነው በጣም። አረ እግዚአብሔር እንኳን አተረፈውት። አዎ እኔ ወንድም ተረፍኩኝ እና እንዲህ ነው ታሪኩ እላለሁኝ። አይዞት እና ነግሬያቸዋለሁ። መቼም ደጎ ሆንኩ አሁን። በጣም ጥሩ በቃ እንኳንም ተሻለሁት። እመጣለሁ፣ አገኘዎታለሁ፣ አየዎታለሁ። እስቲ እሺ እኔ ወንድም እሺ አባ እሺ ሰላም ሁኑ። ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? እንግዲህ እስካሁን የሰማችሁት አንድ ኢንፎርሜሽን ነው። ከዚህ በመቀጠል ይህንን የሚመስል ሌላ በጣም ብዙ ነግራችኋለሁ። ለምሳሌ ያክል ከድምጻቸው ስሙት ብዬ ነው። እኔ በተረከው የሚያምነኝ የለም። በጣም ብዙ ገጠመኞች ቢኖሩኝም በዚህ ጉዳይ ላይ አጠር እያደረኩኝ ግን 5 እነግራችኋለሁ። 5 የዚህ አይነት ከአጀንዳዬ ላይ እጅግ በጣም ፈልጌ ነው አምጥቼ የምነግራችሁ ያለሁት። ለምን ተመሳሳይ ተቀራራቢነት ያላቸውን ሀሳቦች አንድ ላይ ማድረጉ ጥቅም አለው። የተለያየ ቀን ላይ ከተናገርኩት እናንተም ለመሰብሰብና ለሰው ለማስረዳት ስለምትቸገሩ ማለት ነው። በገጠመኝ መልክ ከዚህ በፊት አቅርቤላችሁ ነበር ይሄንን ጉዳይ። ምን ሊሆን ይችላል ይሄ ጉዳይ ምንድነው? እኛ ሰፈር እኛ ቤተሰብ ጋር እንዲያ ነገር ገጥሞናል ብላችሁም እናንተ በኮሜንት መጻፍ ትችላላችሁ። ግን የምትጽፉት ሰው እንዲማርበት እስከሆነ ድረስ አሳጥራችሁ አትጻፉት። ቢያንስ በጣም አነሰ ከተባለ እንደ በእውነት በደንብ ለማብራራት 10 መስመር፣ በዛ ከተባለ ደግሞ ከዛ በላይ ማድረግ ትችላላችሁ። 10 መስመር ግን በደንብ ያስረዳል ብዬ አስባለሁና እግዚአብሔር ይርዳን፣ በሰው ይማርበት። በመቃብር ስፍራ ቦታዎች ላይ የሚከናወኑ ብዙ ነገሮች አሉ። ከአምስቱ ከምነግራችሁ ገጠመኞች አስቀድሜ ትንሽ ሰዓት ስጡኝና የምነግራችሁ ነገር አለ። በአሁኑ ሰዓት በመቃብር ስፍራ ላይ በጣም ብዙ ችግሮች እየተከናወኑ ነው ያሉትና ለድግምት ብለው የሙታን መንደር የሚገቡ አሉ። ለማልቀስ ብለው የሞቱ ቤተሰቦቻቸውን ለማሰብ ብለው ሻማ ለማብራት ማለት ነው ወደ ሙታን መንደር ወይም ወደ መቃብር ስፍራ የሚመጡ አሉ። መቃብር ቆፋሪዎች እና መሰል ስራ የሚሰሩ ሰዎች ሐውልት የሚተክሉ ሰዎችም ጭምር እዛ ቦታ ላይ ይገኛሉ። ሌላው ለጽዳት ብለው ደግሞ ሰንበት ተማሪ፣ ዲያቆናት፣ ካህናት ሌሎችም ተባብረው ወይም ጽዳት ሰራተኞች ብለን ልንል እንችላለን፣ ተባብረው መቃብርን ለማጽዳት ብለው ደግሞ ወደ መቃብር ስፍራ ይኬዳል። ዋናው ግን ለቀብር ነው የምንሄደው። እንግዲህ ለቀብር ወደ መቃብር ስፍራ እንሄዳለን።
በጠራራ ፀሐይ መሆኑ እኔ አልገባኝም። ምናልባት ወደ አንዳንድ ሰሜኑ ክልል አካባቢ ወደ ትግራይ ወደ ኤርትራ መስመር አካባቢ ላይ ቀብር ጠዋት ነው የሚፈጸመው። አሁን እንዴት እንደሆነ አላውቅም። በፊት ግን ጠዋት 3 ሰዓት ላይ ወይ ማታ 11 ሰዓት ላይ ነው ቀብር የሚፈጸመው። ፀሐዩ በረድ ካለ በኋላ ልክፍት እንዳይኖር ምናምን ተብሎ ማለት ነው። ግን ምናልባት በየሀገሩ ሰዓቱ ስለሚለያይ እስቲ እናንተን ብትጽፉልኝ ደስ ይለኛል። በእኛ ሀገር እንዲህ ነው የሚደረገው ብላችሁ ለልክፍት ይዳርጋል። መቃብር አካባቢ መቃብር ስፍራ አካባቢ የሚከናወኑ በጣም ብዙ አስማታዊ ድግምቶች አሉ። ከዛም አንፃር እንዲሁም የሙታን መንደር ስለሆነ ሰው ስለማይሄድ አጋንንት ያንን ቦታ ይፈልገዋል። ከከተማ ደግሞ ራቅ ያለ የከተማ ጥግ ቦታ ላይ የሆኑ አብያተ ክርስቲያናት መቃብር ስፍራ ካላቸውና ገዳማት ካልሆኑ እዛ ቦታ ላይ ከጫካው ጥግ ላይና ከበረሃው ወይም ደግሞ ከከተማዋ ጥግ ላይ የሚመጡ ጅቦች፣ ሌሎችም አውሬዎች እንደየሀገሩ ይለያያል። መጥተው እዛ ቦታ ላይ ሬሳ አውጥተው እንደ ነገሩ የተቀበረን ሬሳ የምስኪን የደሃን ሬሳ ማለት ነው አውጥተው የሚበሉበት አጋጣሚም አለ። ወደ ወንዝ ዳር ጎትቶ ወስዶ ያው የሰው ስጋ ጅብ ጫውጫው ነው የሚለው ተብሎ ይታመናል። አንዳንድ ሰዎች እኔ የማውቀው ነገር የለም፣ ግን የሰው ስጋ ጫውጫው ነው የሚለው ለጅብ አይጣፍጠውም ተብሎ ስለሚታሰብ ወንዝ ዳር ላይ ወስዶ ነው ቁጭ አድርጎ ውሃ እየጠጣ የሰውን ስጋ የሚበላው። እንግዲህ እኛ ለጅብ እንኳን የማይመቸውን የሰውን ስጋ ነው በሐሜት የምንወጭቀው አይደለ? ይገርማልና እስቲ ወደ ቁም ነገሩ እንግባ እና ይሄን አጠቃላይ እንደ ግንዛቤ እንዲሆናችሁ ወደ ቀብር ቦታ ላይ ለልክፍትም ሆን ብለን ባንሄድ ለመለከፍ ባንሄድም እንኳን በእንደዚህ አይነት መልኩ ስንሄድ ልንለከፍ እንችላለን የሚል ሐሳብ ስላለኝ ነው። ራሳችሁን ጠብቁ። በተለይ ቀብር ከሆነ የምትሄዱት አንዳንድ ጉዳዮችን ለማስፈጸም በምትሄዱበት ሰዓትም ሐውልት ለማሰራት ስትሄዱ ጸልያችሁ ብትወጡ ጸበል ተጠምቃችሁ ብትሄዱ ጥሩ ነው ብዬ አስባለሁ። የፈለገ የቤተ ክርስቲያን ጀርባ ቢሆንም ቤተ ክርስቲያን አቅራቢያ ቢሆንም ቀድማችሁ የሰማችሁት ነገር አለ። እንዴት ቤተ ክርስቲያን ጓሩ ላይ እንደዚህ ነገር ተፈጸመ ልትሉ ትችላላችሁ። ለምን ሰይጣንን በሰይጣንነቱ ስዕሉ ቤተ ክርስቲያን ይገኛል የሚባል አባባል አለ። የቅዱስ ሚካኤል ስዕል ስር ሲረገጥ አለ። እንዲሁም ደግሞ በደብተራ አማካይነት ወደ ቤተ ክርስቲያን ይጠጋል ሰይጣን በድፍረት። በደብተራ ስላችሁ ስር ማሽቀጠል በጣሹን ጣንቋዩን ደብተራ ማለት ነው። ይሄን ለይታችሁ ልታዩልኝ ፈልጋለሁ። እስቲ ወደ ገጠመኙ እንግባ። የመጀመሪያው ምንድነው? ከዚህ በፊት በገጠመኝ ላይ ያቀረብኳቸው ወጣቶች አሉ። የእነሱን የሚመስል ነገር ነው። ለሰይጣን ተብሎ መስዋዕት ይቀርብበት የነበረ ዛፍ አለ። ዛፉ ስር ብዙ ጊዜ ምግቦች ያዘጋጁና ለመንፈሱ ወይም ለዛሩ እዛ ለሚመለከው ቅቤ ለሚቀባው ዛፍ ማለት ነው አምልኮ ያደርጋሉ እና ለሱ ምግብ ያዘጋጃሉ። አምጥተው በተለያዩ እቃዎች ምግቡን አስቀምጠው ይሄዳሉ። መንፈሱ ነው የሚበላው ተብሎ ስለሚታሰብ በጥንት ጊዜ። አሁን ደግሞ ማን እንደሚበላው ባያውቁም እናቶች አምጥተው አስቀምጠው ይሄዳሉ። ከተወሰነ ደቂቃ በኋላ ተመልሰው ሲመጡ ተበልቶ ነው የሚያገኙትና ጎረምሶቹ፣ ዱርዮቹ፣ ወጣቶቹ ጫት የሚቀሙ ሲጋራ የሚያጨሱ የተለያየ አይነት ዱርዬነት ህይወት ውስጥ ያሉ የጀበና የጨብሲ እያሉ በየቦታው ላይ ሳንቲም እየለቃቀሙ መጥተው እዚህ ላይ ሰንደል ሰክተው ጫትም ገራባም አድርገው ምን ብለው የሚለቃቀሙ ወጣቶች መጥተው ተረጋግተው ይበሉታል። ለነሱ ይሄ ሙድ ነው። ኧረ እኛ እንደዚህ ነገር አይገባንም፣ እኛ የምናውቀው ነገር የለም ብለው ይገቡበታል። ግን በቤተሰቦቻቸው እናታቸው ጨሌ የምታመልክ ባዕድ አምልኮ የሚመለክበት ቤተሰብ ውስጥ ያደጉ ልጆች ናቸው መጥተው የዚህ የመንፈሱን ምግብ የሚበሉት። ለምን? መንፈሱ በእነሱ ውስጥ ሆኖ ነው የሚመገበው እንጂ ሰይጣን ምግብ አይበላም። ሰይጣን ሴት ሊያፈቅርም ሆነ ሊገናኝ አይችልም። ግን በሰው ላይ ሆኖ ነው ይሄንን ዝሙትና ኃጢአት የሚያስፈጽመውና እዛ ዛፍ ስር በተደጋጋሚ እየመጣ የሚመገብ የነበረ አንድ ምስኪን ልጅ ነበረ። ያ ምስኪን ልጅ ምስኪን ያልኳችሁ ምንድነው? አይምሮ ችግር አለበት። በአይምሮ ትንሽ ዘገም ያለ ልጅ ነው። ኖርማሊ ሰው ና ይሄን ስራ፣ ይሄን እንደዚህ አድርግ፣ ትቦ ቆፍር፣ ይሄን ቆሻሻ ድፋልን፣ ይሄንን እንጨት ፍለጥልን ይሉታል። እሺ ይላል። ግን በጣም ስለሚርበውና በጣም ስለሚያገሉት ለሀጭም ስለሚዝረከረክ እንዲሁም ደግሞ ዝንብ ስለሚወራው ያን ያክል አያቀርቡትምና ከሰው ከመንደር ሸሽቶ የሚጠለልባት ዛፍ ምንድነች? ያቺ ዛፍ ስር ናት። እናቱ በህይወት የለችም እና ያደገው በመንደርተኞች ምንድነው ትርፍራፊ ምግብና እንደዚህ የተዘዋወረ በመስራት ነው የሚተዳደረው። ወይም ደግሞ ነፍሱን የሚያቆየው ሆዱን አጠቃላይ ኑሮን የሚገፋው በዚህ ነው ማለት ይቻላልና ሰርቶም ያገኛል ገንዘብ፣ በዛ አረቄ ይጠጣበታል፣ ጠላ ይጠጣል፣ እየሰከረ
ሰው ይመታል፣ ይደባደባል። እኛው እኮ ነን ያባለግነው ልጆቻችንን እኮ የሚያባረረው እኛው ብር ሰተነው ነው። በነፃ ነው መስራት ያለበት እየተባለ አንዳንድ ቀን ስራ ካሰሩት በኋላ አንሰጠም ሂድ ከዚህ ይሉታል። ግን ሌላ ቦታ ሰርቶ አረቄ ጠጥቶ ጠላ ጠጥቶ ከመጣ አንሰጠም ያሉት ሰዎች ቤት ሄዱ መጥቶ በር ከፍቶ በርግዶ ገብቶ አምጡ ብሎ አንገት ስራ አንቆ ነው ብሩን የሚቀበላቸው። ሲሰክር ነው ታዲያ አብሾ የሚነሳበትና ምን ይላሉ እናቶች? ለዛሩ ነው ስጦታ የተሰጠው ይሄ ልጅ እና ያው የለመደበት ቦታ ዛፍ ስር ሄዶ ያለቅሳል እንጂ ሌላ ምንም አያመጣም ነው የሚሉት። ግን እናትየዋም የዛሬ 50 ዓመት የዛሬ 40 ዓመት ዛፍ ስር ሄደው ቅቤ ይቀቡ እንደነበረ ባህሉም በደርግ ጊዜ አቆሙ ተብሎ ለመንደርተኛው ተነግሮ ይሄ ያለፈበት ጊዜ ነው ያለፈበት ባህል ነው ባዕድ አምልኮ ብቻ አይደለም ዝም ብሎ አጉል የመጣ አስተሳሰብ ነው ተብሎ ህዝቡን ሲያስቆሟቸው እናትየዋንም አስቆመዋት ዛፉ እንዲቆረጥ ተደርጎ መንግስት ከወረደ በኋላ ይሄ መንግስት ያን ደርግ የነበረው መንግስት ከወደቀ በኋላ እንደገና ሌላ ዛፍ ተተከለ ማለት ነው። እንደገና ሌላ ዛፍ ተተከለ። እዛ ቦታ ላይ የበቀለው ዛፍ ደግሞ ያን የሚያክል ዋርካ ሆነ ማለት ነው። ሌላ ትልቅ ዋርካ ሆነ። ብዙ ሰዎች የሚጠለሉበት ዋርካ ሆነ። አሁንም ቅቤ መቀባት ምናምን ያላቆሙ ሰዎች አሉ። ግን እሱ ለዛ ዛፍ ስር ስለተሰጥቶ ነው ለዛ ዛፍ ስር ስለተሰጥቶ ነው የተወለደው ነው የሚባለው። እንግዲህ ይሄ የቆዩ እናቶቻችን የሚያወሩትን ነገር ነው መነግራችሁ። አሁን ግን ወደ እውነቱ ስንመጣ ይሄ ልጅ ከዚህ አይነት ይሄ ዛፍ ስር ቁጭ ብሎ ሰዎች ምግብ ሲያመጡ መጀመሪያ የሚቀመጠው ዛፉ ላይ ነበረ ሾላ ለመብላት ወይም ደግሞ ፍሬውን ለመብላት ሲርበው ሰው ምግብ አንሰጥም ሲሉት ስካሩንም ለማብረድ እዛ ስር ይተኛል። እንደገናም አጠቃላይ ብቻ ብዙ ነገሮች የሚያደርገው እዛ ዛፍ ስር ነው። ከዛ ዛፉ ላይ ይወጣና ግን ሾላ ይበላልና እናቶች መጥተው የኔ አባቴ እናቴ ከራማ እያሉ እየመጡ ዛፍ ስር ምግብ አስቀምጠው የሆነ ፈንዲሻ በትነው ቆሎ በትነው ሲሄዱ ያያቸዋል። ከዛ ቀስ ብሎ ከዛፍ ላይ ወርዶ ያንን ተመግቦ ጥርቅም አጎበልቶ ተመልሶ ዛፍ ላይ ይወጣል። ባለ 3 መንታ ባላ ያለው ዛፍ ላይ የሚተኛው አይወድቅም። አንድ እግሩን እዛ አንድ እግሩን እዛ አድርጎ ለጥ ነው የሚለው እንቅልፉን እዛው በልቶ እዛው። ከዛ እየለመደበት መጣ። አሁን የሚመልከው ዛር ማን ሆኖ ቀረ? ልጁ ሆኖ ቀረ። እዛ ቦታ ላይ በቃ ያመጣሉ፣ አይታይም፣ በቅጠል የተሸፈነ ነው። አስቀምጠው ሲሄዱ ቀስ ብሎ ወርዶ ይበላል። ይሄን የሚያደርገው ደግሞ ማታ አካባቢ ላይ ነው። ለምን ካዩት በጣም ይጣሉታል። አንዳንድ እናቶች ግን አይተውታል። ማን መጥቶ እንደሚበላ ተደብቀው የሚያዩ እናቶች እንዳሉ የታወቀው ያው የለመደበት ዛፍ ስር ሄዶ አልቅሶ ነው የሚመጣው ብለው ያሉትም እነሱ ናቸው፣ ያዩት ናቸው። ለወጣቶች ግን አልተነገራቸውም። ለምን የኛም ልጆች ሄደው እዛ እንዳይበሉ ወሬውን ዝም በሉ። እሱ ላይ ሆኖ እየበላ ያለው የእናት አባቱ ከራማ ነው። እናቱ እዛ ድሮንም ተስላ ነው የወለደችው። ድሮንም እዛው ተስላ ከወለደችው ደግሞ ያ የወለደችበት መንገዱ ደግሞ የኔ ልጅ ነው ብሎ ስለሚያስብ ነው እዛ ቦታ እንዲያስበላው የሚያረጋው። አያችሁ፣ እንደዚህ አይነት ሐሳቦች እየተንሸራሸሩ ቆይቶ ይሄ ልጅ በቤት ፈረሳ ምክንያት በተለያዩ አይነት ልማቶች ምክንያት ዛፉ የነበረበት ቦታ ታርሶ አሁን ትልቅ ህንጻ ተሰርቶበታል። በጣም ትልቅ ህንጻ መስሪያ ቤት፣ የመንግስት መስሪያ ቤት ነው የተሰራበት። ሜቢ እዛ መስሪያ ቤት ውስጥ የምትሰሩ ሰዎች እኔ አሁን ይሄ ነው ብዬ ከተናገርኩኝ መንግስት እኔን በሌላ ነገር ችግር ውስጥ ሊከተኝ ይችላል። ግን አዲስ አበባ ውስጥ ነው። አንድ ቅርብ ጊዜ በዚህ 7 ዓመት ውስጥ የተሰራ ህንጻ ነው። እዛ ህንጻ ውስጥ ገብታችሁ አዲስ ቢሮ ነው የምትሰሩ ሰዎች እንግዲህ ብዙ አምልኮ ይመለክበት የነበረበት ቦታ ስለሆነ ዛፉ ባይኖርም እንኳን ያው አይጠፋም መቼም መንፈስና ሜቢ እንግዲህ ጸበል እየተጠመቃችሁ እየጸለያችሁ መግባት ያለባችሁ ብዬ አስባለሁ። ምልክት እንዲሆናችሁ በዚህ 7 ዓመት ውስጥ የተሰራ ህንጻ ተሰርቶ ያለቀ ህንጻ ነው። ህንጻው ተሰርቶ ካለቀ 5 ዓመት ሆኖታል። ግን አጠቃላይ በዚህ 7 ዓመት ውስጥ ነው ይሄ ጉዳይ የተፈጸመውና ይሄ ልጅ በዛ ምክንያት እዛ ቦታ ላይ መምጣት ማደር ምናምን አቆመ ማለት ነው። የለም በቃ ኦሬዲ ህንጻ ተሰርቶበታል። የመኪና ፓርክ ሆኗል ቦታው ምናምን። ከዛ በኋላ የት ነው ውሎ ይሄ ልጅ? መቃብር ቦታ፣ ወደ መቃብር ስፍራ መጥቶ መተኛት። ሰው ያየውም ተደብቆ ይመጣል። የሚያድረውም ደግሞ ዝናብ እንዳይመታው ተብሎ አንድ መቃብር ስፍራ ላይ ቤት ይሰራል አይደለም? ሐውልቱ እንዳይበሰብስ እንዳይቆሽሽ ምናምን ተብሎ ጣራ ብቻ ላሜራ ይሰራለትና ጎንና ጎኑ ግን በብረቶች አጥር ይታጠርለታል። ለምን እንደሆነ አላውቅም። እንግዲህ አጽሙ ሮጦ እንዳያመልጥ ይሁን ወይ ደግሞ ሰው መጥቶ ምን እንዳያርጉት አላውቅም። አይገባኝም ይሄ ነገር ትርጉሙ።
ኦልሬዲ ኦርቶዶክሳዊ ስርዓት አይደለም። ግን አይደለም ብለው አባቶቻችን ይሄን አያስቆሙም። ለምን? የገንዘብ ማስገኛ ምንጭ ስለሆነ ሐውልት ማሰራት ራሱ ኦርቶዶክስ አይደለም፣ የካቶሊክ ነው። አይደለም የመቃብር ሐውልትና የመቃብር ብረት ቀርቶ የቤተ ክርስቲያናችን ራሱ ጉልላት ላይ የካሚካኤል አናት ላይ የመድኃኔዓለም ስዕል ግራና ቀኝ ሚካኤል በድንጋይ ወይም በሲሚንቶ ተሰርቶ ሐውልት ራሱ መትከል የኦርቶዶክስ ስርዓት አይደለም። ይሄንን በዚህ እንተው። አውደ ርዕይ የሚል የዛሬ ስንት ዓመት ማህበረ ቅዱሳን ያቀረበው ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። ዛሬ በደንብ አድርገው የሚያብራሩት ግን ያስተምራሉ። ለአየር ሰዓት ማሟያ ይሁን ለአውደ ርዕይ ወይም ደግሞ ለኤግዚቢሽኑ ትምህርት ማሟያ ይሁን አይታወቅም፣ ወደ ተግባር አይገቡበትም። ያስተምራሉ፣ ዝም አባቶች አይሰሙም። አሁንም ሐውልት ማሰራት ነው፣ ችግር የለውም። ቢሮ ሁሉ ተከፍቶለት እየተሰራ ነው። አይመለከተንም በዚህ ጉዳይ ላይ ዶግማም ቀኖናም ትውፊትም አይመለከተውም ብለው ስላሰቡ ነው እነሱ። እንግዲህ ወደዚህ ውስጥ መግባታችንን ትተን ይሄ ልጅ እዛ ብረት ውስጥ እየመጣ ይተኛል። ጅብም መጥቶ እዛ ቦታ ላይ ጨካውን ያካልለዋል። ከእንቅልፉ ተነስቶ ለአንድ ሳምንት ያክል ተረብሾ ነበረ ጅቦች ሊበሉት ብለው ሲነጋ ነው የሚሄዱት። ለምን? እሱ ብረት ውስጥ ነው ያለው፣ ሊነኩት አይችሉም። ስለዚህ ሲነጋ ይሄዳሉ። ተነስቶ ልብሱን እንትን ብሎ ይወጣል እና እየለመደው ሲመጣ ጅቦች መጥተው ጮሆ ሊበሉት ብለው ልብሱን ይጎትታሉ። ይሄ እያለ አፈር እየበተነባቸው ውሃ እየረጫቸው ምን እያላቸው ነው የሚያድረው፣ ማንም ስለማያስጠጋው። በኋላ ላይ ግን እየለመደው መጣና ጮኸታቸውን ከምንም አይቆጥረውም። ጸጥ ብሎ ይተኛል። እዛው ሊያውም መተኛት የጀመረው ላይ ሬሳው ላይ ይሄ መስቀል የተጋደመበት ላይ አይደለም እሱ ላይ ይተኛል። እና በጣም ከዚህ ሁሉ ግን በጣም ከሚገርመው ነገር ውስጥ አንዱ ግን ይሄ ሁሉ ፈተና ሲገጥመው አንዲት ልጅ አለች፣ በዛ ወደ ትምህርት ቤት የምታልፍ መቃብሩ መሃል ጠዋት ነው ይሮጣ ነው የምታልፈው። ስለምትፈራ ነው መቃብር በጠዋት ስትይ ሮጠሽ ለፊ እሺ እንዳይዙሽና እንዳይደፍሩሽ ከሰው ነው እንግዲህ የምትፈራው እሷ። ሌላ ነገር አለ ብላ አታስብም። ለምን? ቤቷ ራሱ መቃብር ስፍራ መካከል ላይ ስለሆነ ማለት ነው። በዚህ የተነሳ በጣም ብዙ ነገሮች ገጥመዋታል። እንደተፈራውም አንድ ጊዜ አጋጥሟት ነበር ብላ የቤተ ክርስቲያን ዘበኛን ያስጣላት። ግን ያው አታቋርጥም። አሁንም ትሮጣለች። ያ ሰው ከታሰረ በኋላም ትሮጣለች። አሁንም ሮጣ ነው የምታመልጠው። ግን አንድ ቀን እሱ ከመቃብር ሲወጣ እሷ እዛ ቦታ ላይ ልታልፍ ስትል ድንገት ብድግ ሲል አይታ ሬሳ የተነሳ መስሏት ቀውጥ አደረገችው። ከዛ አይዞሽ ሚጣያ አይዞሽ፣ ችግር የለውም አይዞሽ፣ እኔ እዚህ ስላደርኩኝ ነው ማለት አንድ ጊዜ ነው የጮኸችው። እሺ አለችና ሄደች። አይዞሽ ካሁን በኋላ ማንም ሰው አይነካሽም፣ ባለፈው አንቺ ላይ የተፈጠረውን ነገር ሰምቻለሁ እና ማንም አይነካሽም፣ እኔ እጠብቅሻለሁ እሺ አላት። እሺ አመሰግናለሁ። ከዚህ ቀስ እያሉ ከዛኛው ከምትመጣበት መንደር ጠብቋት ጠዋት ይዟት ይመጣል። ያው ላጩ ዝርክክ ያለ ነው፣ ዝም ብሎ ጅል ነገር ነው። ግን አይምሮ በጣም ብስል ነው። ኦልሬዲ ስጋው ላይ ነው እንጂ ችግር የፈጠረው አይምሮ ግን ብስል ነው። ብስል ነው ስላችሁ ምንድነው? እንደኛ ይሄ ኖርማል ሰው እንደሚባለው ነው። ዘገምተኛ አይደለም፣ ጅል አይደለም ልላችሁ ፈልጌ ነው። ብስል ነው ስል ነው የተለየ አይምሮ ኖሮት አይደለም፣ ራሱን አልጣለም ነው ብቻ በአጠቃላይ። እና ይሸኛታል፣ ከትምህርት ቤት ስትመጣም ይሸኛታል። እና ስም አውጥታለታለች። አሁን ስሙን መናገር አልፈልግም እዚህ ቦታ ላይ። እገሌ ብላ ነው የምትጠራው። በጣም ተቀራረቡ። በጣም እንትን እያለ በቃ እየተቀራረቡ መጡና እዚህ ነው የምታድረው አለችው። አዎ ለእናትሽም ለአባትሽም እንዳትናገሪ፣ እኔ እዚህ ማድረው ማደራ ስለሌለኝ ነው። ከዛ ምሳቃዋን አውጥታ ትሰጠዋለች፣ ትከፍትለታለች። ምሳቃዋን ይበላል። ከምሳቃዋ ምግብ ከዚህ ነው ምግብ ካሁን በኋላ የምሰጠህ ሌላ ምግብ እንዳትበላ። ታሪኩን ይነግራታል። እንዲሆኝ እያለ ከዛ ልጅቷ አጋጣሚ ሆነው የክርስቲያን ቤተሰብ ናት። የእኛን ትምህርት ከሚያዳምጡ ጎረቤታማቾች ጋር ነው መታ ስለ እኔ ገጠመኝ ላይ ስለዚህ ስለ መቃብር ስፍራና ስለ ለመንፈስ ተብሎ የተዘጋጀን ዛፍ ስር የተቀመጠን ምግብ ስለ መብላት ሳወራ ሰምታ እድሜዋ 15 16 ሆናለች። እና ሰምታ እንዴ ኧረ ቆይ ይሄ ነገር ግን እኮ እስከመቼ ነው ዝም የምለው? እሱ እንዳትነግሪ ብሎኛል፣ ግን እሱ ጅል ስለሆነ ነው እንደዚህ እኮ አለ ስትላቸው እውነትሽን ነው ወይ ጉድ ይገርማል። እሱ ነው የሚሸኝሽ የሚያደርስሽ? አዎ እኛ እኮ ራስሽ ሮጠሽ የምታመልጭ መስሎን። አይ በቃ ሰፈሩ ሰላም ነው አይደለም። ብዙ ጊዜ አስጥሎኛል እሱ እንደዚህ የሚያደርግኝና መቃብር ውስጥ ነው የሚያድረው። እንዲሆኝ እንዲያረግ ነበረ፣ ዛፍ ስር ተደብቄ እንዲያረግ ነበረ እና በህልሜ እንዲያየሁኝ ይለኛል አለች። ምን አየ? በህልሜ መቃብር ቦታ ላይ ተኝቶ በህልሜ መጥተው እዚህ የሞተው ሰውዬ ማለት ነው። ሂድና ለገሊት እንደዚህ ብለህ ንገራት። የተኛበት መቃብር እኮ ነው። ሂድና ለገሊት እንዲህ ብለህ ንገራት፣ በዚህ ቦታ ላይ እንደዚህ ተቀምጧል፣ ይሄ እንደዚህ አርጊ ብለህ ብቻ ንገራት ይለኛል። እና እሺ ብዬ ሄጄ ቦታውን አካባቢውን በህልሜ ስላየሁት ሄዶ ተናግሮ ይመጣል። ማን አንተ? አይ እኔ በቃ ተናገር ተብዬ። ማን ያለ?
ጠይም ረጅም የሆነ ሰውዬ እንደዚህ እንዴ እሱ እኮ ከሞተ ቆይቷል ሲባል ጊዜ አላቅልሽ ማውቀው ነገር የለም ብሎ ተናግሮ ይመጣልና አንድ ጊዜ ነው የመጣው አሉ እነዛ ሰዎች። በኋላ ላይ ነው እንግዲህ እኔ አሁን ልጁን ካወቁት በኋላ ነው ሄጄ እስቲ ቤቱን አሳየን ብዬ ሰዎቹ ጋር ሄደን እስቲ ምንድነው የተፈጸመው ስንላቸው በጣም የሚገርም ነው። ልጆቿን በድህነት ነው የምታሳድገው፣ ግን ሰውየው በአካውንቱ ላይ ብዙ ገንዘብ ነበረ፣ ወደ ስሟ ማዞር የምትችልበት ብዙ ፕሮሰስ በጣም ብዙ ብር ነው ያስቀመጠው እና 2 ሚስቶች ነበሩት። የሞተበት ምክንያቱ ይሄ ነው። የመጀመሪያ ሚስቱ በመርዝ ገላው ነው። የሚገርማችሁ በመርዝ ገላው ነው። እቺኛዋ ሁለተኛ ላይ የወለደላት ሚስቱ እንደ ውሽማ ነገር ናት። ስለዚህ ብዙ ገንዘብ ያስቀምጧል። ለዚህኛዋ እንግዲህ አዝኖ ነው እንግዲህ ለዚህኛዋ ይሰጣት ብሎ ነው። የሙት መንፈስ ነው። እኔ ይሄን ነገር እንዴት እንደሆነ አልገባኝም። ሰይጣን ለሰዎች አያዝንም። በምን መልኩ ይሄ ነገር እንደኋላቅም አሁን ሴትዮዋ ደህና ኑሮ ላይ ነች። እንዲያውም ትምህርቴን ሁሉ ሰጥቻት እየሰገደች ጥሩ ሁኔታ ላይ ነች ያለችው። እግዚአብሔር ይመስገን አልቆረበችም። እስካሁን ወደ ትምህርቱ ጣልቃ እየገባች ነው ያለችው። ደውዬላት ራሱ ቅርብ ጊዜ አይ አልቆረብኩም፣ ትንሽ ያው ባለቤቴ ከሞተ በኋላ ወደ ህይወቴ ሊመጣ የሚፈልግ ሰው ስላለ አብሬ ቆርባለሁ ብዬ አስቤ ነው ምናምን አለችኝ። ሰው ተላምደሽ ነው አልኳት። አዎ ወደ ህይወቴ አንድ ሰው ከመጣ አብሬ ልቆረብ ብዬ ነው ብላኝ በዚህ ነው ያለችው። ግን ይሄ የሞት መንፈስ መጥቶ ለዚህ ልጅ በነገረው መሰረት ሄዶ ያንን ነገር ተናግሮ ተፈጽሞላታል። ገንዘቡን አግኝታለች። አሁን ይሄ ነገር ያስፈጽማል ማለት ሳይሆን መጨረሻ ላይ ልጆቿ ግን ያዩት ህልም ግን በጣም የሚያስደነግጥ ህልም ነው። ምንድነው? የእሷ ልጆች አባታችን መጥቶ ይገናኙናል። ሴቶች ልጆች ናቸው። ከሞተ ቆይቷል እኮ ቢገርማችሁ። አባታችን መጥቶ ይገናኙናል ይላሉ እና በዛ ገንዘብ ለካ ቀበጥ እንዲሉ እንዲሞላቀቁ ምን እንዲሉ እንዲበላሹ ነበረ። ልጆቹን ሰንበት ትምህርት ቤት አስመዝገባቸዋለች። ያኔ በድህነት ውስጥ ሆነው ከትምህርት ቤት ደብተራቸውን ጣል አድርገው ሰንበት ትምህርት ቤት ነው የሚሄዱት። መንፈሳዊ ልጆች ነው ያሏት እና ገንዘቡ ከመጣ በኋላ ግን ልጆች የተበላሹብኝ አለች። አሁን የገባኝ ይሄ ነው። ያ ገንዘብ መጥቶ ልጆቹን መረን እንዲሆኑ የተፈለገበት ምክንያት በትክክል ገንዘቡ ከመጣ በኋላ ልጆቹ ከሰንበት ቤት ቀሩ። ይሄ እንደ አንድ ያዙልኝ። በቃ እዚህ ጋር እኔ የደረስኩበትን ነው የምነግራችሁ። ወደዚህ ስንመጣ ግን ምንም እንኳን ገንዘቡ ለድህነቷ እንዲጠቅማት ብሎ ወይም እንዲያልፍላት ብሎ የሰጣት ቢመስልም ግን እዚህ በኩል ደግሞ ሌላ ሴራ ይኖረዋል ብዬ ስላሰብኩ ነው ያነሳሁት ርዕሱን። ወደዚህ ስንመጣ ግን ይሄ ልጅ ከዚች ልጅ ጋራ አሁን ካልኳችሁ ከተማሪዋ ጋራ እየተቀራረበ አንድ ቀን እንግዲህ ተናገረች አይደለም ለቤተሰቦቿ። ከዛ ይሄ ልጅ እናምጣውና ለነፍሳችን ይሆናል እንጸድቃለን አሉ። አመጡት። ከዛ በኋላ ልብስ ቀየሩለት፣ ማደሪያ ሰጡት፣ አንድ ክፍል ሰጡት። ማታ ማታ ይቃዣል፣ ይባትታል። ያው ሬሳ መቃብር አካባቢ ላይ ይኖር ስለነበረ ማለት ነው። እና ያወሩታል። ማታ ማታ ከኛ ጋር ስገድ ይሉታል። የሰፈር ቢያንስ 5-6 አባወራዎች የኛን ትምህርት የሚያዳምጡ ናቸው። ሰብሰብ ብለው ይሰግዳሉ፣ ማታ ማታ ይጸልያሉ። እና መንፈሱ ተጋለጠ ተባለ። ማነህ ሲባል እኔ ልክፍት ነኝ፣ ከማፀን ጀምሮ የልከፍኩት እናቱ እኔ ጋር መጥታ ተስላ ነው የወለድኩት ነው የምትለው። ግን እኔ መጀመሪያ ለኔ ሳትሳል በፊት እርጉዝ ነበረች። አይ ከመጣሽ ያቀርብዬ ግን ጽንትኗን እርግዝናዋን ለከፍኩት ተገልጣ ስለመጣች በላሁት አለ። ልክፍት ነኝ አለ። ምን የምን ልክፍት ነው ሲባል የቃልቻ ልክፍት ነኝ አለ። የቃልቻ ልክፍት ማለት የዛሩ ማለት ነው። እዛ ያለው በአዳም ልኮ ለዚህ ነው ልጁ ወደዛ በዛ የሚያዘወትረው። እና ለምን ይሄን ህይወት አኖርኮ ሲባል እንደዚህ እንዲኖር ፈልጌ እኮ ነው እናቱን የገደልኳት አለ። እናቱን የገደልኳት እና ግን እናቱን መግደሉ ያቀም እኛ እሱ ላይ ነግሰንበት ተቀይሮ በልጅነት ወደ 16 እና 17 ዓመት ልጅ እያለ ነው አንገቷን እናቱን አንቆ እንዲገላት ያደርግ ነው። እና ልጁ ራሱ እንደገደላት ግን አያውቅም። ተቀይሮ ነውና ይሄንን ነገር እንዳትነግሩት ተባለ። በኋላ ላይ ወደ ጻቃኔ ማርያም ይዘው ሄዱ። 2 ጎረምሶችና 1 ሴት ሆነው ሄዶ እዛ ጻቃኔ ማርያም መንፈሱ ጥርግ ብሎለት ወጣ። እግዚአብሔር ይመስገን እንዳለ ወጣ። ይሄ ለሀጭ መዝረከረክ የለ ኖርማል በቃ አሁን ሽክ ብሎ ለብሶ ምን አታዩትም። በቃ ጀንትል ሆኖ ነው የሚኖረው። ግን የመቃብር ስፍራ ቦታ ላይ የሚያውቃቸውን ያነበባቸውን ጥቅሶች መናፍስት በሙሉ መጥተው ያስጨንቁት ጀመር። እዛ እንግዲህ በነበረበት ሰዓት የሞቱ ሰዎች መንፈስ የሙታን መንፈስ እያስጨንቀዋል። የሚታየው ጨለማ ነገር ነው። ጥሩ ነገር አይታየውም። ኢቭን ከተፈወሰ በኋላ እኮ ነው ያ ምንድነው ድኛለው ተፈውሻለሁ ስላለ ሳይሆን ጨርሶ በቃ መናፍስቶቹ እንደወጡ በጸበል ቦታ ተረጋግጧል። ግን ወደ ቁም ነገሩ ሲመጣላችሁ እንደገና መልሰው አግኝተውት ነው። እንደገና መልሰው አግኝተው በምንድን ያገኙት በኋላ ታገኙታላችሁ፣ ትደርሱበታላችሁ። ግን ይሄ ልጅ በጣም በቃ መኪና ሊገጨው ይሞክራል። ሞት ነው የሚታየው። ሞት ይሸተዋል፣ ደም ይሸተዋል።
በሄደበት ቦታ ሁሉ ስለ እንደዚህ አድርገው ገደሏቸው እንዲህ አይነት ሞቱ ስለ ሞት ነው በቃ እንዴ ስለ ህይወት የሚያወራ የለም እንዴ ምንድነው እሱ ግራ ገባኛልና ቤተክርስቲያን ትምህርት ሊያዳምጥ መጥቶ አዳምጦ ጨርሶ ሲወጣ መንገድ ላይ ሰው ሲገጫል እና በቃ የሞት መንፈስ ከሱ ጋር አብሮ እየተከተለው እንደሆነ አወቀ ተረዳ ማለት ነውና ምንድነው ይሄ ነገር ብሎ ጻቃኔ ማርያም ነበር ባለፈው ሄደው ከዛ ዘብር ሄደ ዘብር ገብርኤል ሄደና እንዲህ አይነት ችግር አለብኝ ራሱ ነው መንቀሳቀስ የጀመረው ኦሬዲ ስራ መስራት ጀምሯል ከዛ ሁሉ ህይወት ወጥቶ ማለት ነው እንዲህ አይነት ችግር አለብኝ ድኛለሁ ግን ይሄ ነገር ይከተለኛል ስለዚህ አሾክሿኪ መንፈስ አንተ ላይ አለ አሾክሿኪ መንፈስ እና ይሄ ነገር ከየት እንደመጣ እንዲታወቅ ሱባኤ ገባ ይሉታል እሺ ብሎ ሱባኤ ይገባል ጅሩ አርሴማ መጥቶ የሚመቸው እዛ ነው ለሱባኤ ብዙ ጊዜ ጅሩ አርሴማ መጥቶ ዋሻ ይገባል ከዛ በኋላ በጣም የሚገርም ነው ለካዛ መቃብር ስፍራ ቦታ ላይ ደብተራ እየመጣ ሰይጣን ጠንቋዩ ማለት ሰይጣን ጎታች ደብተራ ነው እንግዲህ መጥቶ እዛ ሲደግም እዛ ያገኘው ምግብ ደግሞ መብላት ጀምሯል ከርቀት ሆኖ ይመለከት ነበርና እኔ ደብተራው እኔ እንደዚህ አድርጌ ስንት ለስንቱ ሰው እንደዚህ አድርጌ እንዴት በሱ ዋረዳለሁ ማም እያለ ይለፈልፋል ያው ብዙ ነው የቤተክርስቲያን ሚስጥር የሚያወጣ ጉዳይ ነው የለፈልፈው እኔ ቤተክርስቲያን ራሷ ምንም ችግር እንደሌለባት ስለማቅ አገልጋዩ ጋር ስለሆነ ችግሩ በጣም በጣም በሚያስደነግጥ መልኩ ይሄ ልጅ ከዚህ አይነት መንፈስ ተገላገለ ደብተራውን በአካል ያቀዋል ሄዶ ምንድን ነበር መቃብር ቦታ ላይ መታረግ የነበርከው አንተ ስታረግ የነበርከው መንፈስ እኔ ላይ ጸበል ቦታ ላይ ሄጄ ጮህኩኝ ይላል ጮህካ አይ ችግር የለውም እኔም እኮ ሳልፈቅድልህ ነበር የምታረገው የነበርከው እኔ ጥበብ ነው የምሰራው የነበርኩት እንግዲህ እዩት አንተ ደግሞ መጥተህ ርቦ ይሁን ምን ብለው ይሁን አላውቅም ብቻ የሆነ ነገር ታረግ ነበር ስለዚህ በተቻለ መጠን አንተ ከዚህ ቦታ እንድትርቅ ሞክሬያለሁ ግን አንተ ጋር ያለው ጭራሽ እንዲያውም ወደ እኔ እንዲመጣ ሁሉ ሞክሬያለሁ አለ አያችሁ ጭራሽ አንተ ጋር ያለው ለምን አንተ እንድትርቅ ከዚህ መቃብር ቦታ ላይ እንድትሄድ ብደግምብህም በሰራብህም ኃይለኛው ነው አንተ ጋር ያለው ስለዚህ ጭራሽ አንተን በመፈልግበት ሰዓት አንተ ከመቃብር ቦታ ላይ ተነስተህ ሄደ ሌላ ቦታ ነው ያለኸው ተለውጠ ሁሉ አንድ ጊዜ ሳይ ደነገጥኩኝ እንዴ ይሄ ልጅ እዚህ ቦታ ላይ ነበር የሚያድረው በያስቤ ነበር አለው እና ምን ልታረጋ አስበህ ነበር ሲለው አይ በቃ አሁንም ብትችል እኔ ብረከብህ ደስ ይለኛል አለ አይ አንተ ሳትረከበኝ እግዚአብሔር ተረክቦኝ ወደ ሲኦል ሸኝቶልኛል ስለዚህ በጊዜ እግዚአብሔር እቺ ልጅ ልኮ የገላገለኝ ስሙ የተመሰገነ ይሁን ብሎ ሁለተኛ ይሄ ነገር እንዳት ለቤተ ክርስቲያን ለአስተዳዳሪው ነው ገብቼ የምናገረው ብሎ አስፈራርቶት ከዛ በኋላ ሰውየው እዛ መቃብር ቦታ ላይ ታይቶ ያውቃል እየተከታተልኩህ ነው ብሎታል ሄጄ ለአስተዳዳሪው ነው የምነግርልህ የምታረገው ነገር አይቻለሁ አለው ይሄ ምንድነው ከልከሊዮስ የሚባል ድግምት አለ የአፍዛ ደንዝዝ ለሌቦች የሚሰጥ ለሰላቢዎች የሚሰጥ ነው የመቃብር አፈር ይዘገንና ያንን አፈር ሌቦች የተደገመበትን አፈር ኪሳቸው ውስጥ ይከቱታል በዛ እጃቸው ነካስ ያደርጓችሁ መንገድ ላይ ትንሽ ገፍተር ሲያደርጓችሁ ድንዝዝ ብላችሁ ትቀራላችሁ ስልኩን አምጣ እሺ ቀለበትን ሰዓትህን አምጣ እሺ ብላችሁ ትሰጣላችሁ ሞባይልህንም አጠቃላይ ከዛ ከሆነ ደቂቃ በኋላ የምትባንኑትና ይሄን ድግምት ነበር ያስወይ የሚሰራው ማለት ነው የመቃብር ስፍራ ላይ ይሄ ልጅ አሁን ድኖ እግዚአብሔር ይመስገን ጎበዝ ምርጥ ሼፍ ሆኗል እግዚአብሔር ይመስገን በጣም በጣም የቅዱስ ገብርኤል ወዳጅ ነው አጋጣሚ ዘብር ገብርኤልም ነው ደግሞ ለመጀመሪያ ጊዜ መልስ ያገኘው ሱባኤ ግባ እግዚአብሔር ይገልጥልሃል ተብሎ ከዛ ግን አርሴማ መጥቶ ጅሩ አርሴማ መጥቶ ሱባኤ ገባ ተገላገለ አሁን እንደሱ የሚጸልይ የሚሰግድ የለም ያ ሁሉ ህይወት አሳልፎ መቃብር ቦታ ላይ ዛፍ ላይ ያን ሁሉ ምግብ ሲበላ የነበረ ልጅ በምን ዳነ ቢባል በዚህች ልጅ ምክንያት ነው አያችሁ ትምህርቱ ሲስፋፋ ምን ያህል እንደሚጠቅም ይቺ ልጅ ለቤተሰቦቿ ባትነግር ኖሮ እንዳትነግሪም ያላት መንፈሱ ነበር ልጁ ላይ ሆኖ ግን ባትነግር ኖሮ እቺ ልጅ እሷም ትጎዳ ነበር አንድ ቀን እዚህ ልጅ ላይ ያለ መንፈስ ይደፍራት ነበር አባብሎ አፈቀርኩሽ ማን በሚል ሰበብ ይደፍራት ነበር ስለዚህ እግዚአብሔር እሷንም በጊዜ አተረፋት እሱንም በጊዜ አተረፈችው ማለት ነው ይሄን ይመስላል የመጀመሪያው ገጠመኝ ከዚህ ጋር በተገናኘ ግን ሳልናገር ማላልፈው ማብራሪያ ምክንያቱም አምስቱንም ገጠመኝ በመነግራችሁ ሰዓት መሀል ላይ ካላብራራሁኝ ትረሱታላችሁ እባካችሁን በአዳም ልኮ የሚመለክበት ዛፍ ስር ቁጭ ብላችሁ ሲጋራ የምታጨሱ ጫት የምትቅሙ ይሄ የምትፈርሹ አጠቃላይ ሙዚቃ ከፍታችሁ የምትጨፍሩ ዛፉ መጠለያ ሊሆን ይችላል ዋርካው ጥሩ ሊሆን ይችላል ግን በድሮ ጊዜ ምን ይደረግበት እንደሆነ አታውቁ ብዙ ነገር ይንጠለጠልበት ነበር ብዙ ጭኮ የተንጠለጠለበት በሙዳይ ጭኮ የተንጠለጠለበት ዛፍ ነው ይቻለው ወደ ገጠር ሄጄ ግን እዛ ቦታ ላይ ደግሞ መንፈሱ አብሮ ተንጠልጥሏል አብሮ ከዛ ጋር
ሰው መጥቶ ያንን የመንፈሱ ምግብ ከበላው በሰው ተመስሎ መጣ። መንፈስ ስለሆነ ቅርጽ አልባ ስለሆነ እንደ ሰው ወይም እንደ ጦጣ ወይም እንደሆነ ነገር ተመስሎ ይመጣው። ህንድ ውስጥ እነ ክሪሽና እነ ቡዲዝም እነ ምናምን የሚያመልኳቸው የተለያዩ መናፍስቶች ጣዖቶቻቸውን እንደዚህ አድርገው 6 እጅ ያለው 7 እጅ ያለው እንዲህ አድርገው ሲያመልኳቸው ዝሆን መልክ ያላቸው አድርገው ብዙ ነገር አድርገው ሲያመልኳቸው ወተት ሲያጠጧቸው የሚጠጣው መንፈሱ ነው። ስለዚህ ይሄን መንፈስ መፋለም ያለብን በህብረት ነው። አንደኛ ዛፉን በማስወገድ፣ ሁለተኛ ነገር ደግሞ ዛፍ ስር ትመገቡ ትበሉ የነበራችሁ ታጨሱ ትቅሙ የነበራችሁ ጸበል ግቡ። እግዚአብሔር ምስክሬ ነው። ለከንቱነታችሁ 70% ድርሻ የሚወስደው ያ ጉዳይ ነው። ቀጥሎ የተቀረውን 30% የሚወስደው ደግሞ ከእናትና ከአባታችሁ የመጣው የዛር መንፈስ ወደዛ ገፋፍቷችሁ ነው። አጠቃላይ በራሳችሁ ጊዜ እናንተ ሄዳችሁ ነው እዛ ቦታ የተለከፍ ነው ብላችሁ የምታስቡት፣ ግን ማግኔት ነው፣ ይሳሳባል። ከቤተሰብ ባዕድ አምልኮ ጋራ እዛ ዛፍ ስር ሄዳችሁ የምታደርጉት በተለይ ደብረ ዘይት ቦራ ሐይቅ ሄጄ ሆራ ሐይቅ ማለት ነው ሄጄ ያየሁት ነገር በጣም እዛ ዛፍ ስር ዙሪያውን እዛ ሐይቁ ዙሪያ ማለት ነው ጫት የሚቀሙ ምን የሚሉ በጣም ብዙ ወጣቶች አይቻለሁ። ቅርብ ጊዜ ነው እንግዲህ ሄጄ ነበርና የሄድኩትም ይሄን ለማየት ነው። በእርግጥ ወንድሞቼ ቅር ይላቸዋል ብዬ ነው እንጂ ቪዲዮ ባሳያችሁ ደስ ይለኝ ነበር። ምክንያቱም እኔ ታወቃለሁ ወንድማቸው ነኝ። ታዲያ ታስተምረንም ወይ ለምን ቪዲዮአችን የምትለቀው እንዳይሉኝ ነው፣ እንዲለወጡ ስለምፈልግ ነው እንጂ በደንብ አድርጌ ነው የቀረጽኳቸው፣ ልቅም አድርጌ ነው የቀረጽኳቸው እያንዳንዳቸውን። ግን ሳስበው ደግሞ እንዲለወጡ ከፈለኩኝ ለምንድን ነው የምለቅባቸው? እኔ አዳኝ አይደለሁ ወይም ደግሞ የነሱን እንትን ይሁን እንደዚህ ናቸው ያልኩኝ ኃጢአት ጠቋሚ አይደለሁም ብዬ አስቤ ነው እንጂ ያው ታውቁታላችሁ። ሜቢ ሌላ ሰው ቀርጾ ሊለቅባችሁ ይችላል። ግን ተለክፋችኋል። ከሐይቁ የመጣ ከዛ ከሆራ ሐይቅ የመጣ መንፈስ አለ። በየሀገሩ ደግሞ ልክ እንደዚሁ ነው። እኔ ደብረ ዘይት አልኩኝ እንጂ በየሀገራችሁ በየከተማችሁ ልክ እንደዚሁ ባህር አጠገብ አካባቢ ላይ እየተዝናናችሁ መስሏችሁ ጫት የምትቅሙ እየተዝናናችሁ መስሏችሁ መታችሁ እግራችሁን እየጠለቃችሁ እየመጣችሁ ፈታ ዘና የባህሩን ድምጽ እየሰማችሁ ፈታ ዘና ላለው ብትሉ ምንም ከዛ ጋር የሚያገናኘው ነገር የለም። መሳሳብ ነው። እዛ ቦታ ላይ የሚስባችሁ ነገር ስላለ ነው ማለት ነው። እና እባካችሁን ዘና የምትሉት ቤተክርስቲያን ግቢ ውስጥ ቢሆን በመዝሙር ቢሆን በጉባኤ ቢሆን እውነቴን ነው የምላችሁ ቤተሰቦቻችሁ ጋር ዘና በሉ። ወይ መናፈሻ አለ እኮ ሞልቷል መናፈሻ። ከቤተሰብ ጋር ሆናችሁ ሄዳችሁ አረንጓዴ መናፈሻ ላይ መዝናናት ይቻላል። ብሔረ ጽጌ አለ፣ ሐምሌ 19 አለ፣ አምባሳደር መናፈሻ አለ። በየቦታው አዲስ አበባ ላይ በክፍለ ሀገርም ሞልቷል መናፈሻ። አንድ ሰው ሁለት ሰው ከሆናችሁ ዱዮች ከበው ሞባይላችሁ ሊቀሟችሁ ይችላሉ። ተጠንቀቁ። ግን 5-6 ሆናችሁ ሰብሰብ ብላችሁ የምትሄዱ ከሆነ ግን ችግር የለው። ማንም እናንተን አይጠቀም። ጥበቃም እናንተን ሊያግዛችሁ ይችላል በተወሰነ ሳንቲም ደረጃና እንደዚህ ባህር ዳር ሄዶ ወይም ደግሞ ለመዋኘት እንደ ሶደሪ ምናምን በእርግጥ አሁን ሶደሪ ሳይዘጋ አይቀርም እዛ ቦታ ሄዶ በጣም ብዙ ነገሮች ለመዝናናት ያደርጋሉና ከባድ ነው። መለከፍ ነው። ባህሩ ይለከፋል። ምክንያቱም አርቄ ይፈስበታል፣ ሳር ይጎዘጎዝበታል፣ ፈንዲሻ ይበተንበታል፣ ብዙ ነገር ይደረጋል። ሰይጣንን ጎትተው ደብተራዎች ሌሊት መጥተው ያርዱበታል። ሌሊት 10 ሰዓት 9 ሰዓት ላይ መጥተው እዛ ቦታ ላይ ዶሮ አርደው ይወረውሩለታል። ብዙ ነገር አለ። እንዴት የምትዝናኑት እንደዚህ አይነት ቦታ ላይ? በጣም ከባድ ነው ቤተሰቦች። እና መለከፍ ነው። ይሄ በጣም መጥፎ ነው። የባህር ጋኔን ደግሞ ተስቦ ወደ ቤት ሲመጣ ደግሞ አስቡት። ቆሪጥ ራሱ አዲስ አበባ አፄ ኃይለ ሥላሴ ቤተ መንግስት እኮ የገባው ቆሪጥ እኮ በደብተራ ተስቦ ነው። ቆሪጥ ማለት እግር የሌለው የነበረ ደብተራ ላይ የነበረ መንፈስ ነው። ጠንቋይ ላይ የነበረ መንፈስ ነው። በሰውየው ማንነት ነው ቆሪጥ የተባለው። ቆሪጥ ጎቢጥ ይሉታል። ዞሮ እንደየሀገሩ ነው። ሌላ ሀገር ላይ ደግሞ ጎቢጥ ይሉታል። እና ሰውየው እንደዛ ከሆነ እንደዛ ይሆናል መንፈሱ። ተቋራጣ ነው ማለት ሳይሆን የሰውየውን ስም ይይዛል ማለት ነው። እና ያ መንፈስ ወደ ቤተ መንግስት ገባ። ደግሞ ሰውየው ቅንድቡ ግጥም ነው ይባላል። እንደገና በጣም ብዙ ቅንድብ ያላቸውና ቅንድባቸው ግጥም የሆኑ ሰዎች ለመስዋዕትነት ይፈለጉ ነበር ተብሎ የሚወራው ዝም ብሎ ተረት አይደለም። አሁን አይደለም፣ ያኔ ነው እንግዲህ የዛሬ ስንት ዓመት ከመሬት ተነስቶ አይደለም ማለት ነው። እና የንጉሱን ስም ስላነሳው ይቅርታ፣ በደግነት የምታነሷቸው ይኖራሉ። ያለ ሥላሴ አምላክ እየተባለ ስለሚባል ማለት ነው። ማን እንደሆነ ባይታወቅም ግን ስሙን ስላነሳው ይቅርታ። ወደዚህ ስንመጣ ግን እንዲህ አይነት ቦታ ለመዝናናት ብላችሁ የምትሄዱ ሰዎች ራሳችሁን ቼክ አድርጉ። በገዛ ፈቃዳችሁ የባህር ጋኔን ልክ ደብተራ ራሱ ላይ ና ሀቤ ብሎ ስቦ እንዳስገባ ሁሉ እናንተም ራሳችሁ በገዛ ፈቃዳችሁ ና ወደኛ ገባ ብላችሁ ስባችሁታል። ምክንያቱም እዛ ቦታ ላይ መንፈሱ መጥቶ ቢገባባችሁ ከባህር መጥቶ ቢገባባችሁ መከላከያችሁ ምንድን ነው?
ስለተጨነቃችሁ ነው የመጣችሁት። ማን ያስጨነቃችሁ? ስትጨነቁ ባህር ዳር ላይ መታችሁ ወይም ደግሞ መቃብር ስፍራ ላይ ነው ወይም ደግሞ ሐይቅ ጸጥ ያለ ባህር አካባቢ ላይ መታችሁ ጫት ቃሙ ወይም ደግሞ ተዝናኑ የሚል የለም። እንደዚህ ነገር የለም። ለመዝናናት እዛ ቦታ ላይ ስንሄድ በእርግጥ ጸልየን የምንሄድ ከሆነ ምናልባት ምንም ላይኖር ይችላል። ግን ቦታው ደግሞ እንግዲህ ሰው አይደለ ቦታን የሚቀድሰው፣ ቦታ ደግሞ ሰውን ይቀድሰዋል ይባላል። ስለዚህ ሰው ቦታን ያረክሰዋል፣ ቦታ ደግሞ ሰውን ያረክሰዋልም ደግሞ ብላችሁ አስቡት። እንደዛ መታሰብ አለበት እና ጥንቃቄ ማድረግ ያስፈልጋል። መዝናናት ትንሽ ከበድ ይላል ብዬ አስባለሁ። መዝናናት ዘና ለማለት እዛ ቦታ መሄዱ። ከዛ ውጪ ግን እግዚአብሔርን የሚጠብቀንና ሁላችንም እንዲህ አይነት ቦታ ሄዳችሁ የነበራችሁ ሰዎች እግዚአብሔር እንግዲህ ይገላግላችሁ፣ እግዚአብሔር ይጠብቃችሁ። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ መላእክቶች፣ ሊቃነ መላእክቶች ለዚህ ነገር በጣም ፍቱን ናቸውና የሊቃነ መላእክቶችን መልካም መልክ ጸልዩ። ሄዳችሁ የነበራችሁ ሰዎች ቢያንስ ቦታውን እያሰባችሁት ጸልዩ። ከዛ ከእናንተ ምናልባት የሚወገድ ነገር ይኖራል ብዬ አስባለሁ። ለዚህ ነው አባቶችም ባህር መሀል ላይ ተተክለው ገብተው ጸሎት የሚያደርጉት። አባታችን አቡነ ገሌ 13 ዓመት ቅድስት ክርስቶስ ሰምራ ይሄን ያክል ዓመት ባህር ላይ ገብታ ጸለየች የሚለው ያንን መንፈስ ለመያዝም ጭምር ነው፣ ለማሰርም ጭምር ነው። ይሄን መንፈስ ለመቆጣጠርም ጭምር ነው፣ ሰዎች እንዳይለከፉ ለማድረግም ጭምር ነውና ጥንቃቄ ማድረግ ያስፈልጋል። በተለይ መቃብር ስፍራ ቦታ ላይ የሄዳችሁ የምትጫወቱ የምትዝናኑ ወጣቶች፣ ጫት የምትቀሙ ሰዎችም ደግሞ መታችኋል። እንዲሁም አዲስ የመጣው ኒው ኤጅ የሚባለው ትውልድ ይሄ አዲሱ ወጣት ትውልድ ምን አምጥቷል ደግሞ መቃብር ቦታ ላይ ሄዶ ሻማ እያበሩ ምናምን አይን ጨፍኖ ሜዲቴት ማድረግ፣ የሙታን መንፈስን ለመሳብ መሞከር ብዙ ቦታ ላይ ተገኝቷል። በጣም ብዙ ስፍራ ላይ ዱርዮች ሰዎችን እያገቱ መድፈር፣ መዝረፍ ምናምን ተጀምሯል እየተባለ ነውና ቤተክርስቲያን በዚህ ጉዳይ ላይ ለፖሊሶች አሳስባለች። የመቃብር ስፍራ ላይ በሚከናወነው ማንኛውም አይነት ነገር እኛ ተጠያቂ አይደለንም። ስለዚህ ጥበቃ ማድረግ ካለባችሁ ጥበቃ አድርጉ ተብሎ ተነግሯል። ይሄ ነገር በቪዲዮም የሚታይ ነገር ነው። በማህበራዊ ሚዲያ ላይ በጣም ብዙ ቦታ ላይ እየተነገረ ነው ያለው። ስለዚህ ራሳችሁን ጠብቆ እንደዚህ አይነት ቦታ ለምትሄዱ ወጣቶች ደግሞ እምነታችሁን ቀይራችኋል ማለት ነው። መቃብር ስፍራ ላይ መታችሁ ሻማ የምታበሩ ሰዎች፣ ሜዲቴት የምታደርጉት፣ ዮጋ የምትሰሩ፣ በጣም ብዙ ነገር የምታደርጉ ሰዎች በጣም የሙታን መንፈስ ስባችሁ ወደ ቤት የምትገቡት ምውት ናቸው። በቆም የምትንቀሳቀሱ ሬሳ ሆናችኋል ማለት ነው እና ይሄ ደግሞ የካይ ኢሉሚናቲዎች ኮከብ ሰርቶ እግርና ጣምሮ ከመድገም አይተናነስም። በየብዙ ሲሲቲቪ ካሜራ ላይ በሴኩሪቲ ካሜራ ላይ ተይዘው የሚገኙ የተለያዩ መናፍስቶች በጥቁር በነጭ በጭስ መልክ በስጋ ለበስ አጋንንት በእንስሳ በምናምን ተያዙ የሚባለውም እኮ ይሄ የመቃብር ስፍራ አጋንንት እኮ ነው። አንዳንዴ እኮ ለእናቶች ይታያል እኮ መንፈስ ነው ሲባል እኮ በአይን የማይታይ ሆኖ አይደለም። የሆነ ግዑዙም ሆኖ ደግሞ ዘራቸው ግሩፓቸው ሌላ የሆኑ ደግሞ መናፍስቶች አሉ። ይሄን ለማወቅ ማርቆስ 9:26 ላይ ማወቅ ይቻላል። ይሄኛ ወገን ብሎ ክርስቶስ ወገን እንዳላቸው ተናግሯል። ይህ ወገን ይህ ሰይጣን እነዚህ ግሩፖች ጾም ጸሎት ነው የሚያስወጣቸው። በኢየሱስ ክርስቶስ ስም ብቻ ብላችሁ በስሙ ጠርታችሁ ብቻ ሳይሆን ጾም ጸሎትም ጨምሩበት ብሎ የተናገራቸው ወገኖች አሉና መናፍስቶች እንደየወገናቸው ሰው ላይ ሲያርፉ እንደየወገናቸው ነው እና አይምሮ ላይ መተው ማረፍ የሚፈልጉት መናፍስቶች እግር ላይ ወይም ደግሞ ወገብ ላይ አያርፉ። አይምሮ ላይ ከሆነ አይምሮ ላይ፣ ልብ ላይ ከሆነ ህሊና ላይ ከሆነ በቃ ነፍሳችንን መቆጣጠር የሚፈልግ መንፈስ ስጋ ላይ ማረፍ አይፈልግም። ስጋ ላይ ደግሞ የሚያርፉ ደግሞ አሉ። ሽባ የሚያደርጉ የሚያጎብጡ፣ ከያዙ የማይለቁ 60 ዓመት 50 ዓመት ሙሉ አጎብጠው የሚያስቀሩ። እሱ ደግሞ ውጣ በስላሴ ስም ሲባል ደንግጦ ደንብሮ ይሄዳል፣ እግር ይድናል። በተዘዋዋሪ መንገድ ስጋን በራሱ ደግሞ እንዲበላሽ ከማህፀን ጀምሮ ጎብጦ እንዲወጣ የሚያደርጉትም ደግሞ እነዚሁ ዛሮች ናቸው። በአመጋገብ ችግር፣ በእርግዝና እንክብካቤ፣ በተለያዩ ነገሮችም ሰው ዲፎርም የሆነ ወይም ደግሞ ቅርጽ አልባ ሆኖ ሊወለድ ይችላል። ግን ለዚህ ነገር ተጠያቂው 70% መንፈስ ነው። ማን? ዛር። ይሄ መንፈስ ደግሞ ወደ መቃብር ስፍራ ይወትታችኋል ማለት ነው። አታገቡ፣ አትወልዱ። ብትወልዱ እንዲህ ቃል አለምትወልዱት ሳንቲም ስታገኙ ከሲጋራና ከጫት የሚያልፍ አይደለም። ልብስ ላይ ነው ምንም ከንቱ ይሆናችሁ። በቃ ለእናታችሁ ለአባታችሁ ጡረተኛ የምትሆኑት እናንተ ነው። እነሱን መጦር ሲገባችሁ መቃብር ስፍራ ላይ እንደዚህ አይነት ቦታ ላይ የምትገኙ ሰዎች ሁልጊዜ ተመሳሳይ ህይወት ነው የምትኖሩት። ምንም ኮፍያ ዙሮ ብቻ በቃ የሩ ያነጀቡ መሄድ ነው። ምንም ከጆዳፍ የሆነ ላይፍ ነው የምትኖሩት። ከንቱ ከእናት ጭምር ነው ገንዘብ የምትወስዱት ማለት ነው። የምታገኙት ገንዘብ ለሱስ፣ የምትሰርቁት ለሱስ፣ ማንኛውም የምትመኙት ነገር በሙሉ ለሱስ ቢሆን ነው የምትመኙት። ይሄ ደግሞ ከልከሊዮስ በቁም የተኛ በቁም የደነዘዘ የፈዘዘ ትውልድ እንዲመጣ ምክንያት የሆነው ደግሞ ከኋላ ያለውን ባለማወቅ ነው። ከእናትና ከአባት የመጣውን ባለማወቅም ጭምር ነው ማለት ነው። እና ባካችሁን
በዚህ አይነት መንገድ ውስጥ ያላችሁ ሰዎች አካችሁ ወደ ቤተክርስቲያኑና ጸበል ተጠመቁ፣ እናትና አባታችሁንም አስጠምቁ፣ ንስሐ አባቶቻችሁን ጎብኙ። ሌላው ጨሌ ወደ ቤተክርስቲያን አምጥታችሁ የምትጥሉ ቅድም በኦዲዮ የሰማችሁት ታላር ከአንድ አባት ጋር ያወራሁት የተነጋገርነው ጨሌ መጣል ፈልጋችሁ ቤተክርስቲያን አካባቢ አምጥታችሁ የምትጥሉ ሰዎች ምን ሆናችሁ ነው? መጣል ከፈለጋችሁ ወንዝ ጣሉት ወይም ደግሞ አቃጥሉት። ቤተክርስቲያን የኮተት ማጠራቀሚያ አይደለችም። መቃብር ስፍራ አምጥቶ እንደዚህ አይነት ሙዳይ አስቀምጦ ከነ ብሩ አምጥቶ ለቤተክርስቲያን መስጠት ምን ይባላል? አሁን ይሄ ምንድነው የምትሉት? አሁን ይሄንን እና ለመለከፍ ምክንያት የሆነው አንዱም ትልቁ ነገር የት እንደሚጣል አለማወቅ ነው። እግዚአብሔር ተረከበኝ ተብሎ የሚባለው ልብን ነው። ልብን እና አካልን ስጋችን እንጂ በአዳም ልኮውን ካተረከበኝ ይባላል እንዴ? እሱ ወረዳ ጥላችሁ እናንተን ነው ማስረከብ ያለባችሁ። ልባችሁን እንጂ ልብሳችሁን አትቅደዱልኝ እንዳለው ማለት ነው። ስለዚህ ለእግዚአብሔር ልባችን ነው ክፍት አድርገን መሄድ ያለብን። እዛ ወስዶ መቃብር ስፍራ ላይ መወርወር፣ መጣል፣ እንደዚህ መድፋት ምናምን ይሄ መልሶ ራስ መለከፍ ነው የሚሆነው፣ ሌላውንም መልከፍ ነው የሚሆነው እና እንዲህ ነገር ባይኖር መልካም ነው ብዬ አስባለሁ። ቀጣዮቹን አራቱን በአንድ ላይ አቀርብላችኋለሁ ሰዓት ከበቃኝ። ምክንያቱም ረጃጅም ናቸው። ይሄን ራሱ አሁን አሳጥሬው ነው እና እግዚአብሔር ከኛ ጋር ይሁን። ሰላሙን አቤቱ እንደ ጸሎታችን ብዛት ሳይሆን እንደ ቸርነትህ ስለሰማህን እናመሰግንሃለን።